በአመት ሁላችሁ እየመጣችሁ ነበር እያያዝ ነበር እየጠየቁኝ የነበርኩና በጣም ነው የማመሰግናችሁ። ልታሰር ሳይሆን ፍቅር ልታሳዩኝ ያመጣችኝ እና ወዳችኋለሁ፣ አሸባችኋለሁ። በጣም ይቅርታ። ጃኒ ያለውና ድሬ ማለት እቺ ናት። ድሬ ማለት እቺ ናት። ወዳችኋለሁ። የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም ያምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ ሺቲ እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና ወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። ድሬልጅ እንኳን የሚያስብለው እንኳን ደስ ያላችሁ። ሰላም ውድ ቤተሰቦቼ፣ ዛሬ የምገኘው ድሬዳዋ ነው። ድሬዳዋ የተገኘውበት ምክንያት ደግሞ በጓደኛዬ በጃኒ ምክንያት ነው። በጃኒ ስም እንዲሁም በጓደኞቿ ስም የድሬዳዋን ሕዝብና አስተዳደሩን ይቅርታ መጠየቅ እንፈልጋለን እና ደግሞ ላሳያችሁን ፍቅር በጣም ከልብ እናመሰግናለን። ሕዝቡም የሚያበላ የሚያጠጣ መሆኑን አሳይታችሁናል። አስተዳደሩም ገና ከኤርፖርት ጀምሮ የተቀበሉን አቀባበል በጣም ደስ የሚል ነው። በጣም እንወዳቸዋለን። ይሄ ፍቅራቸው አይጥፋ። ወዳቸዋለሁ። ታዋቂዋ ቲክቶከር ጃኒ ዛሬ በድሬዳዋ ፍርድ ቤት ቀርባ ነበረ። ፖሊስ የአንድ ሳምንት የምርመራ ጊዜ ጠይቆባት በእስር ላይ እንድትቆይ ተወስኗል። ይህም የሆነበት ምክንያት ፖሊስ ከስልኳ ጋር በተያያዘ ሌሎች የማጣራቸው ነገሮች አሉ በማለቱ ነው። ጃኒ ዛሬ ረፋድ ላይ የድሬዳዋ ከተማ የመጀመሪያ ደረጃ ፍርድ ቤት የጊዜ ቀጠሮ ችሎት ስትቀርብ መርማሪ ፖሊስ ወጣቷን የጠረጠረበት ምክንያት የአንድን ማህበረሰብ ክብር የሚነካ ንግግር በቲክቶክ የቀጥታ ስርጭት አስተላልፋለች በሚል ነው። የጃኒ ጠበቃ ዛሬ በፍርድ ቤት የማህበረሰብ ክብር ለተባለ የግንዛቤ ችግር ነበር ያንን የግንዛቤ ችግር ለማረም በሚል በቲክቶክ ላይ የይቅርታ መልእክት አስተላልፋለች። ጉዳዩ ያስፈሳል ባለቷን እሱ ነው ብሏል። ይህ ድንጋጌ ደግሞ ከ3 ዓመት በማይበልጥ ቀላል እስራት ወይም ከብር 30 ሺህ በማይበልጥ መቀጮ አሊያም በሁለቱ ሊያስቀጣ ይችላል። ስለዚህ ጉዳዩ በመደበኛ ክስ ቀርቦ እንኳን ቢሆን ዋስትና ሊያስከለክል የማይችል ስለሆነ የዋስትና መብት ይከበርላት ሲል ጠበቆቿ ጠይቋል። የግራ ቀኙን ክርክር ያደመጠው ፍርድ ቤት ተጨማሪ ቀናት ያስፈልገኛል ያለው ፖሊስን ወስኖለታል። በዚህ መሰረት ለ7 ቀናት ለፖሊስ ተፈቅዶለታል። ጃኒ በእስር ላይ ሆና ከ7 ቀን በኋላ እንድትቀርብ ለሰኔ 9 ተለዋጭ ቀጠሮ መሰረት ሰጥቷል። ቲክቶከሯ በዛሬው ችሎት ይፋ የመጠሪያ ስሜ በሻንቲዎች እኔ እንደወንድም ይሄ በከፍተኛው ፍርድ ቤት ወይ ሰበር ሰሚ ችሎት በዛ ይያዝ ፌደራል 1-2 ፌደራልም ጨመር አድርጊበት እንጂ እንደ ሀገራችን ኢኮኖሚ አልጨበጥ ብሎናል እንዴ? ምን ነው ነጥቧ ብቻ እኮ ነው የቀረችው። ኦሬዲ ጎዳና ወጥቷል። ይሄን ነገር እንደቀላል አትዩ እንጂ ወበዝ እዛ ልጅ እኮ ከምግብ ጋር የሚተዋወቅበት ከፍተኛ የመጀመሪያ መንገዱ ይሄ ነው። ምን ነው እኛም ማየት እኮ የለብንም ነበር እንደ ሁኔታው ከሆነ
ይሄው ይቦረቦ ግድ የለም 3 አክሱምና የዘበኛ ቤት ይውጣል እንትን በይ ይሄ ቢሰብሰብም ለማለት እኮ የሚሰበሰብ መሆን አለበት እንትን በይ አስከምሪ አንድ ቦታ ይከመር ባይ ነኝ ግድ የለሽም አንገትሽ እንዳይቀጭ አሁን ልጅሽን ላጥበብቲ ወተቱ ከዚህ ደርሶ ታች እስኪደርስ ድረስ እርጎ ነው የሚሆነው በዳቦ እየገመጠ ሊበላ ነው ግድ የለሽም አለማምዱ ላይ መቀመጡ ነው እላዩ ይሰቀል የሆነ ባላ ነገር ወይ ደግሞ ስከርብ እሽቁቁ አድርገሽ አንገትሽ ላይ ነገር ሲወርድ ጥሩ አይደለም ፊን ለሲል ጥሩ ነው ወንድሻለሁ ለማንኛውም ግድ የለሽም ሸፈን አድርጊው ሰውነት ባይገላለጥና ጋድ ባይወጣ መልካም ነው ያምራል ሁሉ ነገር ያምራል ግን ደስ አይልማ እንዴ ድሬልጅ የከሲራ ብራከሩ የሚጣራ